ስለ አብይ ጾም ምኩራብ ሳምንት ምን ያህል አውቃለሁ ብለው ያስባሉ? ብዙዎች ተሳስተዋል። ዛሬ እውቀታችሁን የሚፈትኑ 30 ጥያቄዎችን ይዘን መጥተናል። በተለይ ቁጥር 15 እና 28ን 90% ሰው ተሳስቶታል። 30 ከ30 መመለስ የሚችል ጀግና በመካከላችን አለ? እስከ መጨረሻው ይቆዩና ራስዎን ይፈትኑ። ዝግጁ ከሆኑ ወደ ቁጥር አንደኛ የአብይ ጾም ሶስተኛ ሳምንት ምን ተብሎ ይጠራል? ሀ ዘወረደ፣ ለ ቅድስት፣ ሐመሩሃ ምኩራብ፣ መ መጻጉዕ። መልሱ ሐመሩሃ ምኩራብ። ሁለተኛ ምኩራብ የሚለው ቃል ትርጉም ምንድን ነው? ሀ ገበያ፣ ለ የጸሎት ቤት መሰብሰቢያ፣ ሐመሩሃ ተራራ፣ መ ሜዳ። መልሱ ለ የጸሎት ቤት መሰብሰቢያ። ሶስተኛ ጌታችን በምኩራብ ያስተማረው በስንት ዓመቱ ነው? ሀ በ12 ዓመቱ፣ ለ በ30 ዓመቱ፣ ሐመሩሃ በ33 ዓመቱ፣ መ በ8 ዓመቱ። መልሱ ሀ በ12 ዓመቱ። አራተኛ ጌታችን በምኩራብ ሲያስተምር የነበሩ ሊቃውንት ምን ሆኑ? ሀ ተቆጡ፣ ለ በጥረቱ ተደነቁ፣ ሐመሩሃ ተኙ፣ መ ሸሹ። መልሱ ለ በጥረቱ ተደነቁ። አምስተኛ ቤቴ የጸሎት ቤት ይባላል እናንተ ግን አደረጋችሁት። ሀ የሌቦች ዋሻ፣ ለ ገበያ፣ ሐመሩሃ ትምህርት ቤት፣ መ መኝታ ቤት። መልሱ ሀ የሌቦች ዋሻ። ስድስተኛ ጌታችን በቤተ መቅደስ ሲሸጡ የነበሩትን በምን አስወጣቸው? ሀ በቃል ብቻ፣ ለ በጅራፍ፣ ሐመሩሃ በጦር፣ መ በድንጋይ። መልሱ ለ በጅራፍ። ሰባተኛ ጌታችን በምኩራብ የገለበጠው የማን ገበታ ነው? ሀ የነጋዴዎችን፣ ለ የለዋጮችን፣ ሐመሩሃ የካህናትን፣ መ የደቀ መዛሙርቱን። መልሱ ለ የለዋጮችን። ስምንተኛ ጌታችን ለምን ቤተ መቅደሱን አነጻ? ሀ ስላልወደደው፣ ለ ለቤቱ ስለቀና ቅንዓተ ቤት፣ ሐመሩሃ ሰፊ ስለነበር፣ መ ጠባብ ስለነበር። መልሱ ለ ለቤቱ ስላቀና። ዘጠነኛ ጌታችን ይህን ቤተ መቅደስ አፍርሱት በ3 ቀንም አነሳዋለሁ ሲል ምን መናገሩ ነበር? ሀ ስለ ሰለሞን መቅደስ፣ ለ ስለ ገዛ ስጋው ሞቱና ትንሳኤው፣ ሐመሩሃ ስለ ምኩራብ፣ መ ስለ አክሱም። መልሱ ለ ስለ ገዛ ስጋው። አስረኛ በምኩራብ ሳምንት በቤተ ክርስቲያን የሚነበበው የትኛው ወንጌል ነው? ሀ የዮሐንስ ወንጌል፣ ለ የማቴዎስ ወንጌል፣ ሐመሩሃ የሉቃስ ወንጌል፣ መ የማርቆስ ወንጌል። መልሱ ሀ የዮሐንስ ወንጌል። 11ኛ የአብይ ጾም እሁዶች ስያሜ የተሰጣቸው በማን ነው? ሀ በቅዱስ ያሬድ፣ ለ በቅዱስ ጳውሎስ፣ ሐመሩሃ በቅዱስ ጊዮርጊስ፣ መ በቅዱስ ጴጥሮስ። መልሱ ሀ በቅዱስ ያሬድ። 12ኛ ምኩራብ ከየትኛው ሳምንት ቀጥሎ ይመጣል? ሀ ዘወረደ፣ ለ ቅድስት፣ ሐመሩሃ መጻጉዕ፣ መ ደብረ ዘይት። መልሱ ለ ቅድስት። 13ኛ በምኩራብ ሳምንት የምንማረው ትልቁ ትምህርት ሀ ስለ ንግድ፣ ለ ቤተ መቅደስን ማክበር፣ ሐመሩሃ ስለ ጾም፣ መ ስለ ስቅለት። መልሱ ለ ቤተ መቅደስን ስለማክበር። 14ኛ ጌታችን በምኩራብ ሲያስተምር
ወላጆቹ የት አገኙት? ሀ በገበያ፣ ለ በቤተ መቅደስ በመምህራን መካከል፣ ሐመሩሃ በቤት፣ መ በወንዝ። መልሱ ለ በቤተ መቅደስ። 15ኛ በአባቴ ቤት እሆን ዘንድ እንዲገባኝ አታውቁምን ያለው ማን ነው? ሀ ቅዱስ ዮሐንስ፣ ለ ጌታችን ኢየሱስ፣ ሐመሩሃ ቅዱስ ጴጥሮስ፣ መ ይሁዳ። መልሱ ለ ጌታችን ኢየሱስ። 16ኛ ጌታችን ነጋዴዎችን ከመቅደስ ያስወጣው በምን አይነት ስልጣን ነው? ሀ በንጉስ፣ ለ በመለኮታዊ ስልጣኑ፣ ሐመሩሃ በኃይል፣ መ በቁጣ ብቻ። መልሱ ለ በመለኮታዊ ስልጣኑ። 17ኛ በምኩራብ ሳምንት የሚዘመረው ዜማ ምን አይነት ነው? ሀ የደስታ፣ ለ የጾምና የልመና፣ ሐመሩሃ የለቅሶ፣ መ የጦርነት። መልሱ ለ የጾምና የልመና። 18ኛ እውነተኛው የጸሎት ቤት የትኛው ነው? ሀ ሰውነታችን ወይም ልባችን፣ ለ ፎቅ፣ ሐመሩሃ ሜዳ፣ መ መንገድ። መልሱ ሀ ሰውነታችን። 19ኛ ጌታችን በመቅደስ ውስጥ ይሸጡት የነበሩትን ለቀቃቸው። ሀ በጎችንና እርግቦችን፣ ለ አህዮችን፣ ሐመሩሃ ግመሎችን፣ መ አንበሶችን። መልሱ ሀ በጎችንና እርግቦችን። 20ኛ ቅናተ ቤትህ በላችኝ የሚለው ቃል በማን መጽሐፍ ይገኛል? ሀ በኦሪት፣ ለ በመዝሙረ ዳዊት፣ ሐመሩሃ በወንጌል፣ መ በራእይ። መልሱ ለ በመዝሙረ ዳዊት። 21ኛ በምኩራብ ሳምንት የሚሰጠው ትምህርት ስለምን ያሳስበናል? ሀ ስለ ንጽህና፣ ለ ስለ ጸሎት፣ ሐመሩሃ ስለ ትህትና፣ መ ሁሉ። መልሱ መ ሁሉ። 22ኛ ጌታችን ምኩራብ ገብቶ ሲያስተምር አይሁድ ምን አሉ? ሀ ሳይማር ይህን ያህል እውቀት ከየት አገኘ፣ ለ ተሳሳተ፣ ሐመሩሃ ጥሩ ነው፣ መ አናውቅም። መልሱ ሀ ሳይማር ይህን ያህል እውቀት ከየት አገኘ። 23ኛ ምኩራብ በጾመ ኢየሱስ ስንተኛው እሁድ ነው? ሀ አንደኛ፣ ለ ሁለተኛ፣ ሐመሩሃ ሶስተኛ፣ መ አራተኛ። መልሱ ሐመሩሃ ሶስተኛ። 24ኛ ጌታችን በምኩራብ ለምን አስተማረ? ሀ ሕጉን ሊፈጽም፣ ለ ሰዎችን ሊያይ፣ ሐመሩሃ ስላልነበረው፣ መ በግድ። መልሱ ሀ ሕጉን ሊፈጽም። 25ኛ የጌታችን እናትና አባቱ ዮሴፍ ሲፈልጉት ስንት ቀን ፈጀባቸው? ሀ 1 ቀን፣ ለ 2 ቀን፣ ሐመሩሃ 3 ቀን፣ መ 7 ቀን። መልሱ ሐመሩሃ 3 ቀን። 26ኛ አብይ ጾም በአጠቃላይ ስንት ሳምንታት አሉት? ሀ 5፣ ለ 7፣ ሐመሩሃ 8፣ መ 10። መልሱ ሐመሩሃ 8። 27ኛ በምኩራብ ሳምንት የሚነበበው የጳውሎስ መልእክት ስለምን ይናገራል? ሀ ስለ ፍቅር፣ ለ ስለ መቅደስ ሥርዓት፣ ሐመሩሃ ስለ ጦርነት፣ መ ስለ ንግድ። መልሱ ለ ስለ መቅደስ ሥርዓት። 28ኛ ጌታችን በምኩራብ የገለበጠው የማን ሳንቲም ነበር? ሀ የወታደሮችን፣
ለ የለዋጮችን፣ ሐመርሃ የነጋዴዎችን፣ መ የሐዋርያትን። መልሱ ለ የለዋጮችን። 29ኛ ምኩራብ ለቤተ ክርስቲያን ምን አይነት ትርጉም አለው? ሀ ታሪካዊና መንፈሳዊ፣ ለ ተራ ታሪክ፣ ሐመርሃ የለም፣ መ አይታወቅም። መልሱ ሀ ታሪካዊና መንፈሳዊ። 30ኛ አብይ ጾም ታላቅ ጾም የተባለበት ምክንያት ሀ ረጅም ስለሆነ፣ ለ ጌታችን ስለጾመው፣ ሐመርሃ ሐዋርያት ስለጾሙት፣ መ ሁሉም። መልሱ ለ ጌታችን ስለጾመው።